የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የጤና አገልግሎት በትብብርና በቅንጅት የሚሰራ መሆኑን ተናግረዋል። ርዕሰ መስተዳድሩ ይህን የገለጹት የኢትዮጵያ ሐዋርያዊት ቤተክርስቲያን በማዕከላዊ ሲዳማ ዞን ዳሌ ወረዳ ዋራ የተገነባውን ዘመናዊ የጤና ጣቢያ መርቀው በከፈቱበት ወቅት ነው። ቤተክርስቲያኒቱ በገባቸው ቃል መሰረት ጤና ጣቢያውን ገንብታ በማስረከቧ ምስጋናቸውን አቅርበው የአካባቢው ማህበረሰብ በልዩ ጥበቃና እንክብካቤ ጤና ጣቢያውን እንዲጠብቅ አሳስበዋል። የጤና አገልግሎት ትብብርና ቅንጅትን ከባለ ድርሻ አካላት ጋር የሚፈልግ በመሆኑ ቤተክርስቲያኒቱ ትልቅ ባለድርሻ መሆኗን ገልጸዋል። በተጨማሪም ጤና ጣቢያውን የመጀመሪያ ደረጃ ሆስፒታል አቅም ይዞ እንዲሰራ የክልሉ መንግስት በልዩ ትኩረት ይሰራል ብለዋል። የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ የአዳሬ ሆስፒታል ግንባታ በአንድ ወር ጊዜ ውስጥ መጠናቀቅ አለበት ባሉት መሰረት ዛሬ 15ኛ ቀኑ ተገባዷል። አዳሬ ሆስፒታል ግንባታውም የጄኔሬተር ገጠማ ተከናውኗል። የሊፍት ገጠማው ደግሞ ተገባዷል። ዞር ብዬ ለመቃኘት እንደሞከርኩትም 724 ያሉት ከንቲባ ጥራቱ በየነ ተግባር በአዳሬ ሆስፒታል እየተተገበረ ይገኛል። ለምሳ እንኳን እረፍት የላቸውም። እየሰሩ ይመገባሉ፣ እየተመገቡም ይከውናሉ። በአዳሬ ሆስፒታል ግንባታ በጀርባ በኩል ያለው የውሃ ልማት ግቢን በመውሰድ እጅግ ዘመናዊ የዲያሊሲስ ቦታ ግንባታም እየተፋጠነ ይገኛል። ቃል በተግባር ነውና በዚያ አንድ ወር ውስጥ የአዳሬ ሆስፒታል ግንባታ ተጠናቆ ለአገልግሎት ክፍት ይሆናል። በቀጣይ የከንቲባ ጥራቱ በየነ ቃል በተግባር መዋሉን እየተከታተልን ወደ እናንተ ምናደርስ ይሆናል። የትግራይ የጸጥታ ኃይል አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን ማሰማት ጀምረዋል። መሳሪያዎቻቸውንም ይዘው የትግራይ ጊዜያዊ አስተዳደር ህንፃን ከበውታል። የአርሚ 31 ጦር 71 አባላት ያሉት ትላንት ረቡዕ ምሽት ከአራጌ እንደርታ አካባቢ ወደ መቀለ መጥተው ከበባና አመፅ እንዳስነሱም ታውቋል። ዛሬ ጠዋት የአስተዳደር ህንፃውን መክበባቸውም ተሰምቷል። ከዚህ በተጨማሪም የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ 5 ሰዓት የመሳሪያ ማስቀመጫ መጋዘንን በመስመር ትጥቃቸውን መታጠቃቸውንና ከነበሩበት ቦታ ወደ መቀለ መገስገሳቸው ተሰምቷል። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ እንግዲህ በሐዋሳ ከተማ ልዩ ፕሮጀክቶችን በፍጥነት እየፈጸሙ ነው የሚገኙት። ይሄ የምትመለከቱት ከሐዋሳ ገብርኤል እስከ ሐይቆ ያለው የመንገድ አካፋይ ነው። ላለፉት ጊዜያቶችም እንግዲህ በብረት ታጥሮ ነበረ አካፋይ ሆኖ ሲያገለግል የቆየው። እንግዲህ በዘመናዊ መልክ መሰራት አለበት በሚል ብረቱ እንዲነሳ ተደርጎ በአዲስ መልክ ለመስራት ዝግጅት እየተደረገበት ነው የሚገኘው። ሌላኛው ደግሞ ይሄ የምትመለከቱት የኮሪደር ልማት አካል የሆነው ከሐዋሳ መድኃኔዓለም ቤተክርስቲያን እስከ ሳውዝ ስፕሪንግ ያለ ነው። ይሄ ቦታ እንግዲህ የአስፓልት ንጣፉ አልቆ የመብራት ዝርጋታ ተጀምሮለት ነው የሚገኘው።